አዲስ አበባ ቤቶች ፈርሰዋል እየተባለ ይነገራል። ይህን ነገር ከጊዜያዊ ፍላጎት፣ ከስሜት፣ ከፖለቲካ ወጣ ብሎ ማየት ጠቃሚ ነው። ኢትዮጵያን እንስራት። ዓለም እየቀና እየተደነቀብን ባለ በዚህ ጊዜ ውስጥ እኛ አይናችን ከታወረ ለማደግ እንቸገራለን እና የነበርንበት የኑሮ ዘዬ አስቀያሚ ነው። ችግር፣ ድህነት መጥፎ ነው። የሰው እጅ ማየት በግልም እንደ ሀገርም አስቀያሚ ነው። ከዛ ወጥተን ራሳችንን መቻል እንድንችል መተባበር፣ መስራት፣ መትጋት በእጅጉ አስፈላጊ ነው። የዛሬውን ስራ ማየት ያለብን ልክ እንደ መዋለ ሕፃናት ነው። መዋለ ሕፃናት ሳንገነባ፣ ኤሌመንተሪ ስኩል ሳንገነባ ምንም አይነት ስለ ኢንዱስትሪና ፓርክ ቢወራ ዋጋ የለውም። መጪው መጥቶ የሚወስደውን ከወሰደ በኋላ ይሄዳል። ቀሪው የኛ ሰው ነው። የኛ ኢንዱስትሪ በእኛ ሰዎች እንዲሰራ ማድረግ ያስፈልጋል። ያ ማለት የውጭውን እንክፋ አይደለም። እውቀት ያስፈልጋል፣ ካፒታል ያስፈልጋል። ይምጡ። ግን ተሰናስለን ተባብረን ተደምረን ሲሆን ነው አስተማማኝ ኢንዱስትሪ የሚገነባው። እናት አለብን። ስንሰራ ግን ልክ ዛሬ እንዳየነው አርሶ አደሮች ቢያንስ 1 ሄክታር ሰጥተው 50 እና 60 ካሬ ላይ ሱቅ ቢኖራቸው ማን ይጎዳል በዚህ?